ህዝብን መከፋፈል፣ ፖለቲካ ፓርቲዎችን መከፋፈል፣ የበርስ ጦርነትን መቀጠል እንጂ መፍትሄ ሊያመጣ እንደማይችል በዚህ ላይ ተገናኘ። ይሄ ደግሞ የሀገሪቱን ኢኮኖሚ አዳክሟል። የተበታተነ የፖለቲካ ድርጅትን አካባቢውን የፖለቲካ የደህንነት መሳሪያ አድርጎ መጠቀም እንጂ መሰብሰብ ፍላጎቱ እንዳልሆነ፣ ወታደራዊ ድሎችንም ማግኘትና ማስጠበቅ እንዳልቻለ፣ ስለዚህ የሰላም ተነሳሽነቶች በሙሉ እንዳይሳኩ እያደረገ ጦርነት በአማራ፣ በኦሮሚያ፣ በትግራይ፣ በሌሎች ክልሎች እየቀጠለ ስለሆነ ዝም ብለን ማየት አይገባም እና ይህንን ከተውን ሁከት አይቀርም። ጠመንጃ የያዘ የጦር አበጋዝ በሙሉ ቤቱ መሆኑ አይቀርም። የመንግስትም ውድቀት ደግሞ ሁሉንም መጉዳቱ ስለማይቀር እኛ በእነዚህ ሁለት ጉዳዮች ላይ መገናኘትና መሰባሰብ አለብን እና ይህንን ያደረግናቸውን ግንኙነቶች ወደ ትብብር ቀየር ነው ማለት ነው። ወደ ትብብር ቀየር ነው። ስለዚህ በዚህ ዓላማ ላይ የኢትዮጵያውያን ትብብር ለድል እና ለሽግግር የሚለው በእነዚህ ጉዳይ ላይ ምሁራንን፣ የፖለቲካ ፓርቲ መሪዎችን፣ የትጥቅ ትግል ድርጅት መሪዎችን በውክልና ደረጃ ሰብስበን እንግዲህ ወደ ኢትዮጵያ ውስጥ ማሸነፍ ብቻና ድል ማድረግ ብቻ ሳይሆን ለውጥን ማምጣት ብቻ ሳይሆን ሽግግሩም ራሱ የጸና እንዲሆን ይሄ ሽግግር አሁኑ ደግሞ የተደራረበ ስለሆነ ከእርስ በርስ ጦርነት ወደ ፖለቲካ ስምምነት፣ ከግለሰብ አምባገነንነት ሁሉን አቀፍ ወደሆነ ዴሞክራሲያዊ አስተዳደር፣ ከኢኮኖሚ ውድቀት ወደ ዘላቂ ማገገም፣ ከዲፕሎማሲያዊ መገለል ወደ መልካም ጉርብትናና አዎንታዊ ግንኙነቶች የሚያመጣ ፕሮግራም ለማዘጋጀት እና በሀገር ውስጥ ያሉትን ለመርዳት መደገፍ በዚህ ስያሜ የኢትዮጵያውያን መሽግግር በሚል ነው የተቀናጀ ነው። 30 እስከ 45 የሚሆን ምክር ቤት አለው። እዚህ ላይ የስራ አስፈጻሚ ኮሚቴ አባላቶቹ አሉ። በሰብሳቢነት እኔን ነው የመረጡኝ። በምክትል ሰብሳቢነት አቶ ይልቃል ጌትነት ነው የተመረጠው። አሁን ዛሬ ግን የሆነ ችግር አጋጥሞታል። ስለዚህ መገኘት አልቻለም። በጸሐፊነት እዚሁ ያለው አሸናፊ አብርሃም ነው ያለው። እነዚህን ደግሞ በኮሚቴዎች አደራጅተናል። ኮሚቴዎችን ስለ ሰነድ እና ስትራቴጂ ላይ አቶ ሳሙኤል ታደሰ፣ በዲፕሎማሲ እና በአድቮኬሲ ስራ ላይ አቶ አህመድ አብስዬ፣ በህዝብ ግንኙነት ላይ እዚህ ያልተገኙ ነገር ግን በሰፊው ስራውን የሚሰሩ ዶክተር መቅደስ፣ በድርጅታዊ አሰራር ላይ በኋላ እናገኘዋለን አቶ አባይ ግደይ አለ። እነዚህ ናቸው ይመስሉኛል። ከዚህ ሌላ የተወኩት የለም እና እነዚህን ለማስተዋወቅ እና የምንሰራውን ነገር በተለየ ቋንቋ ደግሞ ለመናገር በየትም እንደምታገኙን መጀመሪያ ለጥቂት ደቂቃዎች አሸናፊ ቀጥሎ አህመድ እንዲናገር ጋብዤ ቀጥታ ወደ ውይይታችን እንሄዳለን። ስራችን ይሄ ነው፣ አላማችን ይሄ ነው። አሰራራችንን የት እንደምታገኙን ደግሞ እነዚህ ሁለት መሪዎች ይነግሩናል። እሺ፣ እጅግ በጣም አመሰግናለሁ። ታዳሚዎች እንኳን ደህና መጣችሁ። ስላገኘኋችሁ በጣም ደስ ብሎኛል። አይ ሆፕ ድምጼ ይሰማል። ፕሮፌሰር ሕዝቅኤል በደንብ ስለ ታሪካዊ አመጣጡና አጠቃላይ ዓላማ አብራርቷል። ስለ አደረጃጀትና ተቋማዊ ቁመናችን የተወሰነ ነገር ለማለት ፈለኩኛው። እሱም አንስቶታል። መጀመሪያ በአስተባባሪ ኮሚቴ ደረጃ በክሪስታል ሲቲ ከተቋቋመን በኋላ ያ ጊዜያዊ አስተባባሪ ምክር ቤት እንዲደራጅ ብዙ ሰርቷል። ከዛ ቅድም ቁጥሩ የተጠቀሰ እስከ 45 አባላት ያሉት ምክር ቤት ተመስርቶ ያ ምክር ቤት ደግሞ ስራ አስፈጻሚ አደራጀ። ስራ አስፈጻሚ የስራ ክፍፍል ቅድም በተገለጸው አግባብ አድርጎ ይህንን እንግዲህ አገርን ህዝብን የመታደግ ትልቅ ዓላማ በጣም በጽናት እየተሰራ ነው። ብዙ የምንሰራውን ያህል ወደ ሚዲያ ወተን ብዙ አላደረግንም። ምናልባት ወደፊት ያንን እናስተካክላለን ብለን እናስባለን። ዓላማው አጠቃላይ ዓላማው የፖለቲካ ኃይሎች፣ ምሁራን፣ ተቃዋሚ የፖለቲካ አካላትና
የማህበረሰብ ተወካዮች ሁሉም በአንድ ዓላማ ስር በተቀናጀ ትግል ይሄን ለኢትዮጵያ ህዝብ በጣም ከፍተኛ ስጋት የሆነን ስርዓት ለመገርሰስ ወደ አንድ አስተሳሰብና ወደ ጋራ ግብ እንዲመጡ ማስተባበር ነው። በሁለት መልኩ ነው ሰፊ ዝግጅት እየተደረገ ያለው። ፕሪ አብይ እና ፖስት አብይ በሚል ቅድመ አብይ ስርዓቱ በአጭር ጊዜ ውስጥ የህዝባችን ሰቆቃ ለተጨማሪ ጊዜያት እንዳይቀጥል ማድረግ በሚያስችል መልኩ ስትራቴጂዎችን እየነደፍን ትግሎችን የሚያካሂዱ አካላትን በተለያየ አግባብ ማገዝ መደገፍ ነው። ከዛ በሁለተኛው አገር መትረፍ አለበት፣ አገር መቀጠል አለበት፣ ኢትዮጵያን መታደግ አለብን። ስለዚህ ሰላማዊ የሽግግር ሂደት ያስፈልጋል። ለዛ ደግሞ ከአሁን ጀምሮ ስራዎች እየተሰሩ ነው ማለት ነው። ሮድማፕ ተዘጋጅቶ ሁሉም ስቴክ ሆልደርስ ውይይት አድርጎ ከስርዓቱ ከአብይ በኋላ ከዚህ አምባገነን የማፊያ ቡድን ስርዓት በኋላ አገር እንዴት ነው መቀጠል የምትችለው የሚለው የህዝቡም ስጋት ስለሆነ ማለት ነው በሰፊው እየተሰራበት ነው። እንግዲህ ሁላችሁም የየራሳችሁ አስተዋጽኦ ይኖራችኋል ብለን እናስባለን። ጊዜ ላለመውሰድ እንግዲህ አጠቃላይ የትግሉ ግብ የኢትዮጵያን ህዝብ የስልጣን ባለቤት ማድረግ ነው። የኢትዮጵያ ህዝብ ስልጣን የለውም። በአሁኑ ሰዓት ስልጣን የጥቂት ማፊያ ቡድን እጅ ስለወደቀ አንዳንድ ሰዎች አንዱ አምባገነን ቢሄድ ሌላው አምባገነን ቢመጣስ የሚልም ስጋት ስላለ አጠቃላይ ግቡ ሁሉም አካላት አምኖ እየሰሩ ያሉት የኢትዮጵያ ህዝብን የሚወስንበት እድል መፍጠር፣ የኢትዮጵያ ህዝብ የስልጣን ባለቤት የሚሆንበትን ሁኔታ ማመቻቸት መሆኑን ሁሉም ሰው ልብ ሊለው ይገባል ለማለት ነው። ካረዘምኩ በጣም ይቅርታ። ታንኪዩ። በጣም እናመሰግናለን አሸናፊ። አሸናፊ የትብብሩ የስራ አስፈጻሚ ኮሚቴ ጸሐፊ ስለሆነ ነው። ሌሎችም አሁን እዚህ ላይ ያሉ ያስተዋወቅ እንደናነን ግን ለአንድ ሰው እድል ልስጥና በ5 ደቂቃ ባነሰ ጊዜ ውስጥ እሱ ከተናገረ በኋላ ወደ ዋናው ዝግጅታችን እንሄዳለን።